ሱመያን ዘይዲን ሸወደ መሞገራ የማኔን ደሙፍ ጀቲ ገና ከኢትዮጵያ ተመጣጣኝ ዝርክርክ አድርጎ ማልዳት ይገሩ ማልት በዴት ስተናራራ ማደራ አያንተ ወርገን ፈቺ ሰድ ይስተዘው ካርቲ ማፍና ምቻ ከናው ሊገጎተ ጊፍቲኮ ሲፈቀድ ጅራቱን ቀው በቃ ዘይዶን ሱመያ ኪያ ናምኖ ቀስና አራምተና ዋሴ ማሊፎል በቀጥሽ ቪዲዮ ቻላላስቲ ቀጥታ መጥቻለሁኝ ማለት ነው። እንግዲህ እንደምታዩት ከሰና ስመጣ የሀገር ኮተት ሰብስቤ ፍዳይን ስላየሁኝ በአሁኑ ስመጣ ልጆችንና ይችን አንድ ሻንጣ ጥልጥል በቃ እንዴ ምንም እንትን የሌለበት በቃ መኪና ባስ ላይ እንዴ ይጭኑላችኋል። በቃ ምንም ግልግል ደረጃ ማውጣቱ ደረጃ ማውረዱ ምን ስለ ቤቱ አላወራዋቸውም። ቤቱ ራሱ ሹቃን የተመለስኩት ነገር የለኝም። የራሳቸውን ቤት ነው ትቼርኩት ማለት ነው። ምንም ተመልሼ የሚወስደው ነገር የለኝም። የምሸጠው ነገር የለኝም። እቃቸው እንዳለ የነሱ ነው። ምንም ከሻንጤ ውጪ ይዤ የገባሁት ነገር ስለሌለ ቀኑ ብቻ ስላላለፈ እኔም ምናልባት እኔ እንደውም እንትን ልል ነበር ግን አላህ ይስጣት ልጅቷ ናት ለምን እየተመለስኩ ነው ማለት ነው ወደ የመን እየገባሁ ነው። አላህ በሰላም ያስገባን ያረው ተነስተዋል። እንግዲህ የመን ከወረድኩ በኋላ ያለኝ ቆይታ ቀርጽላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴናችሁ? በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ያው ዛሬ መጣሁት ደብሮኛል ከፍቶኛል ማለት ነው። ያው እንደ ከፋይ ሰው ባያቅ ደስ ይለኝ ነበር ግን አንዳንዴ ግድ ይሆንባችኋል። ኑሮ ስትኖሩ ግድ ነው። ቻለ መራራ ናት። አንዴ ደስታ አንዴ መከራ ናት እና በቃ አሁን ኢትዮጵያ ውስጥ ነኝ ያለሁት በርግጥ ማለት ነው። እና ያው አሁን ከኢትዮጵያ ተመልሼ ወደ የመን ልሄድ ነው ማለት ነው። ወደ የመን ልመለስ ነው። ምክንያቱም በቃ እዚህ ሰለቸኝ ሁሉም ነገር አስጠላኝ በቃ ማለት እዛም እዚህም እየተሯሯጡ መኖር ሰለቸኝ። አንድ ቦታ ቁጭ አላልኩም ወይ ቤት ተከራይቼ እንደፈለኩኝ አልኖርኩም። በቃ ማለት አልተመቻቸልኝም ምናምን እና ያው የሚያግዘኝ ሰው ጠፍቶ አይደለም ግን የሰው ፊት ማየትም አልፈልግም። አንዳንዴ የሰው ፊት ከማየት እጅግር ያላችሁ ሰርታችሁ መኖርን የመሰለ የለም ማለት ነው። እና እንግዲህ በጣም ስለከፋኝ ነው አሚቅርታ እና እንግዲህ ተመልሼ ወደ የመን ሊሄድ ነው ማለት ነው። የሚሄደውን ቪዲዮ አንድ ላይ የመነዘው ስደርስ ልቅላችኋለሁ ከዚህ ቪዲዮ ጋር ማለት ነው። ነገ ነው የሚሄደው ወደ የመን እንግዲህ ልጆችም ማለት ነው ፓስፖርት ስላላቸው ያለውን ያስወጥቼላቸው መኖሪያ ፍቃድም አላቸው እና እንግዲህ ያው ከፈለኩኝ መመለስ እችላለሁ ማለት ነው። መመለስ ከፈለኩኝ ያጥቃኔ እንግዲህ እዛ ለምንድን ነው የምትሄጂው ካላችሁኝ እዛ በቃ ልጆችን ይዤ አረብ ቤት ገብቼ አረብ ቤት ብሰራ ይሻለኛል። ምክንያቱም ሳይድና አዩን ራሱ እየተከታተልኩኝ ቪዲዮ መስራት ማለት መጀመሪያም እይታም ስለነበረው እነሱን በቃ ወደ ንዴት ምናምን ወጥቼ በቃ እንደ ስራ አድርጌው ነበር ማለት ነው። እንደ ስራ በቃ ስራ ሰርቼ ከታየልኝ ስራ ሰራበታለሁ። ያው መጀመሪያውንም ዩቲዩበር ስለሆንኩኝ ማለት ነው። ግን አሁን እነሱን መከታተል ራሱ ሰለቸኝ። ሁሉ ጊዜ እነሱን እየተከተሉ እንደዚህ ያላሉ ማለት አስጠላኝ ማለት ነው። እና በቃ ያው ደግሞ እዚህ አንዳንድ ደግሞ ኢትዮጵያ ደግሞ ብር በጣም ነው የምትጨርሱት እንደ አረብ ሀገር አይደለም። በቃ አያልቅም ያላችሁት ብር ሁላ ድምጥማጡ ነው የሚጠፋው ማለት ነው። በተለይ ደግሞ ሰው ከሌላችሁ በጣም ችግር ነው። በአሁኑ ጊዜ ደግሞ የቀረባችሁትም ሰው ይክዳችኋል። የኔ ያላችሁትም ሰው የእናንተ አይደለም። ሰው ልቡን ገልጻችሁ አታዩት። ሁሉም ሰው ለጥቅም መጠቀሚያ ነው የሚፈልጋችሁ ወይ ደግሞ በቃ ሊጠቀምባችሁ ነው እንጂ የእውነት ቀርቦ ሊያግዛችሁ ሊኖር ይችላል አይታወቅም። እንግዲህ ግን ሁሉም ቀርቧችሁ ሊጠቀምባችሁ የሚፈልግ ሰው ነው ያለውና እኔ
በጣም ስለከፋኝ ነው። በጣም ይቅርታ እንግዲህ አልቅሽ እና በጣም ከፍቶኛል። እንግዲህ ያው ዙሮ አልሐምዱሊላህ ቤተሰቦችንም አይቻለው። ቤተሰቦችን ካየው በቂ ነው። ዋናው ነገር ቤተሰቦች ናቸውና ስለዚህ እዚህ የተደባበቁ ለምን ከሳይድም ጋር ብቀመጥ እንደማይመቸኝ አውቃለሁ። እሱም ዝም ብሎ ወይ ለቪዲዮ አንድ የሚከተለኝ እኔ ወይ አላቅም እሱ ራሱ ምን እንዳስበው ወይ ዝም ብሎ እሱም እንደኔ ቢዝነስ ብሎ ይሆናል ሀገር ለሀገር የሚከተለኝ እንጂ የእውነትን ፈልጎ ላይሆን ይችላል። እኔ ምን አገባኝ እሷም ቢዝነስ ብላ ካለች እኔም እንደ ቢዝነስ ሊየው ብሎ በቃ እንደ ንግድ ማለት ነው እንግዲህ ተያያዝ ነው። እንግዲህ ሱቅ ሆነናል ማለት ነው። ስለዚህ ያ ወደ የመን ሄጄ ልጆችን እያሳደግኩኝ ስራ በሰራ ይሻለኛል። ያው ስራ አረቦችም ስለማውቅ ያው ቋንቋም ስለምችል ሄጄ ብገባ ይሻለኛል። ስራ ገባለሁኝ ብዬ አስቤያለሁኝ። እንግዲህ አላህ በሰላም ያድርስሽ በሉኝ። በጣም ወዳችኋለሁ። እንግዲህ ይህን ቪዲዮ መለቅላችሁ የመን ስገባ ነው። ከዛ ከተመቸኝ ቪዲዮ ቀርጬላችሁ ምናምን ማለት ነው። ያው በእርግጥ ማለት ነው እኔም ድንገት ከከፋኝ ብዬ መጀመሪያ የነበርኩበትን ቤት አልለቀኩትም። ልጆች መጀመሪያ እዛ ከሰይድ ጋር ስለያይ አዛኛው ከተማ ሁለተኛው ከተማ ያለውበት ማለት ነው። እሱን ጓደኛዬ ተቀምጣበት ነበረ። አጋጣሚ እንግዲህ ልመጣ ነው ብያታለሁ። እሷም ደግሞ በጣም ጥሩ ሰዎች ናቸው እዛ ያሉት ማለት ነው። እሷም ደግሞ ምን ችግር የለውም ከመጣሽ እዛው ቤትሽ ትገቢያለሽ፣ እኔ ወደ ቤት እመለሳለሁ ብላኛለች ማለት ነው። እንግዲህ ይህንን ይመስላል የኢትዮጵያ ቆይታዬ። ከፍቶኝ እመለሳለሁ ብዬ አስቤ አላውቅም። ያው እንግዲህ ያጋጥማል ነው የሚባለው። ያጋጥማል እንግዲህ ያው ምን ይደረጋል። ለመኖር ሰው ይፍጨረጨራል። ምናልባት እዚህ ዩቲዩብ ላይ ወተን ስንስቅ ወይ ስጫወት ሁሉም ወይ የደላኝ ምናምን መስለዋላ ወይ ደግሞ ሁላችሁም ተመለሽ ከሰይድ ጋር ምናምን ትላላችሁ። የሚመቸኝ በእርግጥ እናንተ ለነገራችሁ ነው የሚመቸኝ ስለሚመስላችሁ ነው። ግን ብዙ ነገር አለ ከጀርባ ማለት ነው። በቃ ለዛ እዛ ደግሞ ገብቼ የባሰ ከሚሆን በቃ ወደዛ ሂጅ ደግሞ እስኪ ሊየው ብዬ ወስኛለሁ ማለት ነው። ለማንኛውም እንግዲህ የመን በሰላም እንዲገባ ዱአ አድርጉልኝ። እወዳችኋለሁ፣ አከብራችኋለሁ። ያው ዙሮ መጀመሪያ የነበርኩበት ቤት ነው ማለት ነው የምገባው።